አለይኩም እንዴናችሁ? እኔ ሐሳብ አለኝ። ሐሳቤ ምንድነው? ማስተር አብነት ለምንድነው እስከ 2 ወር ገደብ የሰጠው? ከታመመ የታመመው ነገር ምንም ይሁን ምን በጊዜ መታከም አለበት ብዬ ነው ማስበው። ለኛ ሊነግረን ያልፈለገው ነገር ካለ ምናልባት በባህሪው በሱ ጉዳይ ሰዎች እንዲጨነቁ የማይፈልግ ሊሆን ይችላል ነውም ደግሞ አንድ እሱ ቆሞ ብዙ ህዝቦች ቢኖሩ ይሻላል። አንድ እሱን አተን ብዙ ህዝብ አብረን ከምናጣ እሱ ሲቆም ብዙ ሰው ማሳከም ይችላል። እሱ ቆሞ ሲሄድ ብዙ ሰው በሱ ስር መታከም የሚችል አይነት ሰው እና እኛ ያለን እንዲሁም ደግሞ በጣም ብዙ ሰው ይወደዋል። በጣም ብዙ ሰው ለሱ ልቡ ክፍት ነው። ለሱ መሆን አያቀተንም። እንደ ሀገርም ሆነ እንደ ግለሰብ አስፈላጊ ሰው ነው ብዬ የማስበው። ስለዚህ ጊዜ ሳናጠፋ የቅርብ ሰዎች የእምነት አባቶችም ሆኑ ምንም ይሁን እሱ እንኳን እምቢ ቢል አስገድደን ጠይቃችሁ ፋይናንሻል እንኳን ችግር ከሆነ እንደ ህዝብ ለሱ የማይቆም የለም፣ የማይሰጠው አይኖርም፣ የማይደግፍ አይኖርም። በዚህ ጉዳይ እንኳን ከሆነ ሕክምናውን እያዘገየው ያለው አባችሁ ልጆች አሉት ሚስት